Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ማድረስ ጀምረናል። ከዜናዎቹ ጋር አብራችሁን ቆዩ። የወላይታ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ የበዓለ ሲመታቸውን ዕለት በእርሻ ላይ ሆኖ ማክበራቸውን የሚገልጹ መረጃዎችን ተመልክቶ ቲክቫህ ኢትዮጵያ ስለ ጉዳዩ የወላይታ ሀገረ ስብከት ስራ አስኪያጅ መልአከ ሰላም ቀሲስ ቦኪቻ ኤንጋን አነጋግሯቸዋል። የሀገረ ስብከቱ ስራ አስኪያጅ መልአከ ሰላም ቀሲስ ቦኪቻ ኤንጋ ለቲክቫህ ኢትዮጵያ በሰጡት መግለጫ የብፁዕነታቸው በዓለ ሲመት በደማቅ ስነ ስርዓት ለማክበርና ለመሸለም ዝግጅት ተደርጎ የነበረ ቢሆንም ብፁዕነታቸው ግን የኔ ሽልማት ቤተክርስቲያን ናት፣ ዕለቱን ጸሎቱን ጨርሼ በስራ ውዬ በቅዳሴ ያከብራለሁ በማለት ዝግጅቱን መከልከላቸውን ገልጸዋል። ብፁዕ አቡነ ይስሐቅ የቅዱስ ሲኖዶስ አባል ሲሆኑ ሐምሌ 9 ቀን 2009 ዓ.ም በአምብሮተ እድ በብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ መንበረ ተክለ ሃይማኖት ከተሾሙ 14 ሊቃነ ጳጳሳት መካከል አንዱ ናቸው። ስራ አስኪያጁ ብፁዕ አቡነ ይስሐቅ ወደ ወላይታ ሲመጡ አካባቢው የራሱን ልጅ አባት አድርጎ የተቀበለበት ድንቅ ቀን እንደነበር ያስታውሳሉ። የብፁዕ አባታችን በዓለ ሲመት ለማክበርና ይህንንም ልዩ ቀን በደማቅ ስነ ስርዓት አክብረን ልንሸልማቸው ስንዘጋጅ የኔ ሽልማት ቤተክርስቲያን ናት፣ ዕለቱን ጸሎቱን ጨርሼ በስራውዬ በቅዳሴ ያከብራለሁ ብለው መመሪያ ሰጥተውናል። ስንመጣም ከመነኮሳት ጋር በሬ ጠምደው ሲያርሱና ሲቆፍሩ አግኝተናቸው ተገርመንባቸዋል ሲሉ ተናግረዋል። ብፁዕነታቸው የድሆች አባት፣ ለተቸገሩ ደራሽ፣ ካዘኑት ጋር የሚያዝኑ፣ ካለቀሱ ጋር የሚያለቅሱ የአባትነት ጥግ መምህር፣ መሪ አባት፣ ሐዋርያ መሆናቸውን የገለጹት ስራ አስኪያጁ በዓለ ሲመታቸውን በእርሻ ላይ ሲያሳልፉ የእርሻ ስራ እግዚአብሔር የሰው ልጆችን በድንቅ ጥበቡ እምነትን የሚያስተምርበት መግቦቴንም የሚገልጥበት ወቅቱን ጠብቆ የሚሰራ ክዋኔ ነው ስለሚሉ በዕለተ እርሳቸው ተከትለው ሲሰሩ መዋላቸውን ጠቁመዋል። በመጨረሻም ስራ አስኪያጁ ለእግዚአብሔር ምስጋና ይሁን፣ ፈጣሪ ለብፁዕነታቸው ረጅም ዕድሜና መልካም ጤንነትን ያድልልን ሲሉ መልካም ምኞታቸውን አስተላልፈዋል። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ለሚያወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር ኤንቢ አካውንት ነምበር አሰጣጥን የሚያቃልል አዲስ የዲጂታል አገልግሎት ይፋ ማድረጉን አስታወቀ። ባንኩ ዛሬ ባወጣው መግለጫ እንዳመለከተው ይህ አዲስ አሰራር አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት አገልግሎት ከስተምስ ኤሌክትሮኒክ ሲንግል ዊንዶው ESW በኩል በቀላሉ እንዲያገኙ ያስችላቸዋል። አዲሱ የዲጂታል አገልግሎት የንግድ አሰራርን ለማዘመንና ለማቀላጠፍ ያለመ ሲሆን ደንበኞች ያጋጥሟቸው የነበሩ አስተዳደራዊ ውጣ ውረዶችንና እንግልቶችን በማስቀረት ፈጣን አገልግሎት ለመስጠት ታስቦ የተዘጋጀ መሆኑ ተገልጿል። ይህ አዲስ አሰራር የሚመለከተው ለመጀመሪያ ጊዜ የብሔራዊ ባንክ የሂሳብ ቁጥር ለሚያወጡ አዲስ አስመጪዎችና ላኪዎች ብቻ መሆኑን ባንኩ አመልክቷል። ቀደም ሲል የብሔራዊ ባንክ የሂሳብ ቁጥር ያላቸው ነባሪ ንግድ ተቋማት ለሁሉም የውጪና ገቢ ንግድ ተግባሮቻቸው በነባሪ ሂሳብ ቁጥራቸው መጠቀማቸው እንደሚቀጥሉ ባንኩ አሳውቋል። ይህ እርምጃ የኢትዮጵያን የገቢና የወጪ ንግድ አሰራርን ይበልጥ ዘመናዊ ለማድረግ፣ የንግድ አሰራርን ምቹ ለማድረግና የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር ብሔራዊ ባንኩ እያከናወነ ያለው ቀጣይነት ያለው ጥረት ነው ሲል ገልጿል። የትግራይ ሰላምና ለውጥ ምክር ቤት በትግራይ የሚካሄደውን የወጣቶች ወታደራዊ አፈሳ ለመቃወም የፕሪቶሪያ ስምምነት እንዲተገበርና ፌዴራል መንግስት በክልሉ ጉዳይ መንግስታዊ ኃላፊነቱን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ መስቀል አደባባይ እንደሚያካሂድ አስታውቋል። የምክር ቤቱ የሚዲያና የህዝብ ግንኙነት ክፍል አቶ ብርሃነ ገብረ ኢየሱስ በክልሉ ያሉ ወጣቶች እየታፈሱ እየሸጡ ነው ብለዋል። የምክር ቤቱ አባል ቃንጪ ሀቂ ፓርቲ ሊቀመንበር ደጋፊ ጉድፋይ ለቲክቫህ ኢትዮጵያ እንደገለጹት ምንም እንኳን ሰልፉ በትግራይ መካሄድ የነበረበት ቢሆንም በክልሉ ያለው ሁኔታ ስለማይፈቅድ በአዲስ አበባ እንዲካሄድ ተወስኗል። በትግራይ የወጣቶች የግዳጅ አፈሳ አሁንም እንደቀጠለና ህዝቡ በከባድ ጫና ውስጥ እንደሚገኝ ገልጸዋል። ትክክለኛው መፍትሄ በሩቅ ሳይሆን እዛው በትግራይ ውስጥ ከህዝቡ፣ ከፖለቲካ ፓርቲዎች፣ ከምሁራን፣ ከሃይማኖት ተቋማት ጋር በሚደረጉ ውይይት እንደሚገኝ አመልክተዋል። እንደኛ ግምገማ የፌዴራል መንግስትም ኃላፊነቱን አልተወጣም። የኢትዮጵያን መሬትና ህዝብ ሌላ ሶስተኛ መንግስት መጥቶ እስኪያስተዳድረው ዝም ብሎ እያየ ነው። ጉዳዩ በሰላማዊ መንገድ መፈታት አለበት ብለዋል።
ፓርቲው ሰልፉ ህወሓትን ብቻ ሳይሆን ፌዴራል መንግስትም መንግስታዊ ኃላፊነቱን እንዲወጣ ለመጠየቅ መሆኑን ገልጸዋል። የትግራይ ህዝብ በልጆቹ አይደለም እየተመራ ያለው በሶስተኛ ወገን ነው ያሉት አቶ ደጋፊ ከኤርትራ መንግስት እስከ ሱዳን የተዘረጋ አካሄድ ነው ያለው። ህዝቡ እየተቀጠቀጠ በግድ ልጆቹን እየተነጠቀ ለኤርትራ መንግስት ጦርነቱን ለመከላከል እንደሚችል ተደርጎ መውጫና መግቢያ አጥቷል ሲሉ አሳውቀዋል። የትግራይ ሰላምና ለውጥ ምክር ቤት በግንቦት 2018 ዓ.ም የተቋቋመ ሲሆን በትግራይ የክልላዊ መንግስት ለውጥና የሽግግር ሂደት ለማሳለጥ እንደሚሰራ ከዚህ ቀደም ገልጿል። በምክር ቤቱ ስር ያሉ ኮሚቴዎች ጄኔራል ጻድቃን ገብረትንሳኤን ይመራሉ። ባለፉት 5 ዓመታት ስር የሰደዱ ችግሮችን በመቅረፍ አዲስ አበባን የሰላምና የልማት ማዕከል ማድረግ መቻሉን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት ማጠቃለያ የሥራ አፈጻጸም ግምገማ ማካሄድ ጀምሯል። ከንቲባ አዳነች አቤቤ በዚህ ወቅት ባደረጉት የመክፈቻ ንግግር በበጀት ዓመቱ ለመፈጸም የተቀመጡ ግቦች እንዲሁም የ5 ዓመት ስትራቴጂክ እቅድ አፈጻጸም እንደሚገመገም ገልጸዋል። ከንቲባዋ ባለፉት 5 ዓመታት የተያዙ ስትራቴጂክ ግቦችን በተሟላ ሁኔታ በመተግበር በርካታ ውጤቶች መመዝገባቸውን ተናግረዋል። በአዲስ አበባ ስር የሰደዱ ችግሮችን በመፍታትና ስር ነቀል የአስተሳሰብ ለውጥ በመፍጠር ከተማዋን የሰላምና የልማት ማዕከል ማድረግ መቻሉን ጠቁመዋል። አዲስ አበባ ማህበራዊ ፍትህ የነገሰባት ጽዱ፣ አረንጓዴና ውብ ከተማ እንድትሆን የተሰሩ ስራዎች ከተማዋ የዓለምን ትኩረት እንድትስብ ማስቻሉን ጠቅሰዋል። በርካታ ስኬቶች ቢመዘገቡም አሁንም ያልተሻገርናቸው ተግዳሮቶች አሉ ያሉት ከንቲባዋ የአመራሩ የአፈጻጸም ልዩነት እንዲሁም የኑሮ ውድነት ጉዳይ በጥልቀት እንደሚገመገም ተናግረዋል። ከህዝቡ የመልማት ፍላጎት ከብልጽግና ግብ አንጻር በርካታ ቀሪ ስራዎች እንዳሉ አመላክተው ስኬቶችን በማስፋት እንዲሁም ተግዳሮቶችን ለይቶ በመፍታት የላቀ አፈጻጸም ለማስመዝገብ መትጋት እንደሚገባ አስገንዝበዋል። በሰኔ ወር መጨረሻ ላይ ቬንዙዌላን የመቱት 2 ከፍተኛ የመሬት መንቀጥቀጦች ያስከተሉት ጥፋት እያየለ መጥቷል። የሀገሪቱ ብሔራዊ ምክር ቤት ፕሬዝዳንት ጆርጅ ሮድሪጌዝ ይፋ እንዳደረጉት በዚሁ አደጋ የሟቾች ቁጥር 4930 ደርሷል። በሬክተር ስኬል 7.2 እና 7.5 በሆነው በዚህ አስከፊ አደጋ ውስጥ 16740 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። 6462 ሰዎች ከፍርስራሽ በህይወት መትረፍ የቻሉ ሲሆን የ12 ዓመት ሴት ልጅ ለ32 ሰዓታት ተቀብራ መገኘቷ እንደ ተአምር ተቆጥሯል። 17907 ዜጎች ቤት አልባ ሲሆኑ 21210 የሚሆኑት በ107 ጊዜያዊ መጠለያ ጣቢያዎች ሰፍረዋል። አደጋውን ተከትሎ በሀገሪቱ የአስቸኳይ ጊዜ አዋጅ የታወጀ ሲሆን ዓለም አቀፉ ማህበረሰብና ከ65000 በላይ በጎ ፈቃደኞች በነፍስ አድንና መልሶ ማቋቋም ስራ ላይ ተሰማርተዋል። ወቅታዊ መረጃ እንዲደርሳችሁ ኢትዮ ፈርስት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።